ጋይስ ዛሬ ውሎ አልለውም እንትን ብሎግ አልለውም፣ ግን ውሎም ለማለት ትንሽ ይከብዳል። 4 ሰዓት አልፏል ስጀምር። መስታወት ላጸዳ ነው። ይሄንን አጽድቻለሁ። የቀረኝ እዚህ ጋር ነው። አያችሁት? ይሄ ሁለቱ አራቱ ማለት ነው። ግን እታቸው እንደነገርኳችሁ አያችሁት? ቆሻሻው አልታውቅም ካሜራ ላይ እግዚአብሔር ይመስገን። በአካል እንዲህ ባስታውቅ ነበር ጥሩ። ለማንኛውም ቆሻሻ አለው መስታወቱ። ያው ሽቤ እኮ የተሸፈነ የሆነ ዝናብ ዘንቦ እንዴት ነው ቆሸሽ የሚያደርገው? እንደዛ ሆኗል። እና ይሄ አራቱ ይቀረኛል። አሁን 6:10 ሆኗል። ይሄን 6 ተካፋቹን አጽድቻለሁ። ከዛ መሬቱን አጸዳለሁ ማለት ነው። ዛሬ ሳሎን ቀን ነው፣ ግን ዛሬ ችግር ልንገራችሁ። ቤታችን በዛው ሰፊ ነው። ያው ሳሎኑ ብቻ ይሄ በሉ እዛ ጋር ምግብ ይበሉበት ነው። ከዚህ ተሰይቻቸዋለሁ። እዛ ጋር ምግብ ይበሉበት ነው። እዚህ ጋር ደግሞ ክሪስመስ ሲሆን ሰው ሲበዛ ነው የሚቀመጡበት እንጂ ሰዎች እዚህ ጋር ብዙ ጊዜ አይቀመጡም። ኧረ አይቀመጡ ማለት ይቻላል። እንግዳ ሲመጣ ይሄ ነው ሁሌ ማምሻቸው ምናምን ይሄ ማለት ነው። እዚህ ጋር ነው ቴሌቪዥንም ያለው። እንዳይ ወደ ኩሽና ዛሬ ልላችሁ የፈለኩት ምንድን ነው፣ ወደዛ በጣም ብዙ ክፍል አለ። ወደ ውስጥ የሰዎች ልጆች ምናምን፣ ግን እዚህ ጋር ኩሽና አለኝ እንደምታዩት። እና ዛሬ ምግብ ምሰራው በዜላ ነው። በጊዜ ጀመርኩ። ምንድን ነው ዛሬ ታችኛዋም ሴትዮ አሞኛል ትንሽ አለች እና ወደ እኔ መጣች። መስታወቴን አጥልቼ ጨርሼ ቤቴን አጥልቼ ነበር የምሰራው። የሚያስጠላው ይሄ ፓርት ነው ስላችሁ አታምኑ። እና ለማንኛውም ቆይ ላሳያችሁ። እና ይኸውላችሁ ይሄ ከኛ ቤት ፍሪዘር እንትን ያልኩት ነው። 1 ተኩል ነው። ይሄ ሙሉ ነው፣ ይሄ ግማሽ ነው። ግን ካልበቃኝ ብዬ ከታች ይሄን ይዤ መጣሁ። ወርጄ ቲማቲም እንደዚህ የለኝም ነበር፣ ትንንሹ ነበር ያለኝ። ይሄ እንደዚህ አይነቱን ላመጣ ሲሄድ አመጣሁ። ይሄንን አጠብጥብ አረግና ላጥ ፍጭት ምናምን አረግና እጀምራለሁ። ስጋም ከበረዶ ቤት ወጥቷል። ከዛ ካነሰኝ ድንገት ብዬ 2 ሻፍ ያወጣው ከትፈዋለሁ። ይቆራርጠውና እንደዚህ አደርገዋለሁ። ይሄ ተከታትፎ ፍሪዘር የገባ ነበር እና ዛሬ ምሳቸው በዜላ ነው እላችኋለሁ። ነው መስታወቴን ግን ልጨርስ አይመስላችሁ? መስታወቴን ልጨርስ ነው 4 ስለሆነ የቀረኝ። ከዛ መጥቼ አቁላላለሁ። ከዛ እሱን እያቁላለሁ ጎን ለጎን መሬቱን ሸፉታለሁ። እሱ ነው የሚያስኬደኝ። መስታወቴን ልጨርስ ነው። ጋይሶች በጣም ይቅርታ። ያው ሳሎን እያጸዳሁ አልተመቸኝም እና ረሳሁት። ሽንኩርቱና ነጭ ሽንኩርቱን በደንብ ካቁላለሁ በኋላ ቲማቲም ከተፍኩትን ከአቁላለሁ በኋላ ስጋ ነው የጨመርኩት። ስጋውን ትንሽ ጠበስ ካረኩ በኋላ አሁን በዜላውን ጨምሬ ይኸው እያሸሁትም። ውሃ ምንም አይነት እስካሁን ውሃ አልጨመርኩም። የራሱ የበዜላው ቲማቲሙ ስጋው የሚተፋው ምናምን ነው። አሁን ይሄ ምጥጥ ውሃው እስኪያደርግ በደንብ አሸውና ከዛ ቲማቲም እንደዚህ የቲማቲም ብቻ እንደዚህ ቲማቲም ፎቶ ብቻ ያለውን ጨምራለሁ። ትንሽ ለከለዱ ማለት ነው ሳላበዛ። ከዛ ውሃ ከለስና ይንተከተካል። ግን አሁን እንዲጣዶን ጥብስ ይበል። ከጽዳት ጋር አልተመቸኝም። አሁንም አልጨረስኩም መሬቱን። ይሄውላችሁ የታችኛዋ መታ ወስዳለች። ያው የቱ ጋር እንደነበር አያችሁት? እዚህ ጋር ያስታውቃል። ጨልፌ ሰጣኋት ታች ለሴትዮዋ። እኔ ደግሞ ለሰዎች ሩዝ ልጀምር ነው። ማበያውን እነሱ ታች ነው። ሩዛችን ይለያያል። ለዛ ነው። ይሄውላችሁ የኛ ሩዝ ይሄ ነው። ዘይት አረኩበት ብረት ድስቱ ላይ። ሩዙን አጥቤ ጨመርኩ ትንሽ። አሁን ጨው ጨምርና ውሃ የሞቀ ውሃ ቀዝቃዛ ውሃ አረግበታለሁ። እኔ ምን ሆኜ ነው ሞቀ ውሃ ቀዝቃዛ ውሃ አረግበታለሁ። ከዛ ቀይ በስለ የኛ ሩዝ ያው ትንንጥዬ ናቸው አያችሁ። ሲቀቀልም እንዲሁ ትንንሽ ሆኖ ነው የሚቀረው። የሴትዮዋ ደግሞ ረጃጅም ነው ሲቀቀል። እንዲሁም ስታዩት የሆነ ትንሽ ቡናማ ነው። የሆነ ቀይ ስኳር አለ አይደል? እሱን ከለድ ነው የያዘው። የኛ ያው ነጭ ነው። እዚሁ ጋር ራሱ ሲቀቀልም ነጭ ነው። የሷ እንዲሁ ስታዩት ራሱ ይሄ ስኳር ቀይ ስኳር አለ አይደል? ያኛው ስኳር እሱን ነው የሚመስለው። ተሞል ሰፋፊ ነው። ደስ የሚል ራይዝ ነው የሷ። እኔ ሴትዮዋ አይታችኛው በጣም ነው የምወደው።
ችግሩ ግን በቅቤ ነው የምሰራው። እኔ ደግሞ የምሰራው በዘይት ነው። ለምን ለራሴም ስጋውን ስለማልበላ አሁን የ16 ጾም ስለሆነች ፍልሰታ ጾም ሩዙም በሰላጣ በላለሁ። በዘይት ነው የሰራሁት። ያችኛው ግን ሩዙም በቅቤ በዝብዴ ነው የምሰራው። ለዛ ነው በቃ ጋይሶች ሳሎን ፏፈሽ አድርገችዋለሁ። ይሄው ቦታው ግን ገና አልመለስኩም። ሄጄ ላሳያችሁ። እንደተመነቃቀረ ነው። አጸዳድቼዋለሁ። መስታወቱ ምን